ደብዬ ዛሬ እዚህ ደርሰናል። የባልቻ አባነብሶ ሀገር ወሊሶ መምጣታችን ምን ተሰማ? ዋው አንደኛ ወሊሶን በጣም ወዳታለሁ። ከድሮ በጣም ብዙ ጊዜ መጥቻለሁ ቲያትር ለመስራት። ቅድም ስናገር ሰምተህ ከሆነ እንግዲህ ከ1973 ጀምሮ ብዙ ቲያትሮች ይዤ መጥቻለሁ። ወሊሶ ከድሮ መሞዳ ድንቅ ከተማ ነች። እንደገና ደግሞ ባልቻ ቲያትር ደግሞ ዛሬ መምጣቴ ምናልባት በቲያትር ዘመኔ ከተደሰትኩበት ጊዜ ወይም መደሰትን ተውና በውስጥ ትልቅ እርካታ የተሰማኝ ጊዜ ቢኖር አንዱ ዛሬ ነው። ደብዬ እኔ አሁን ሁሌ ስራ ከጨረስን በኋላ አንዳንዴ አንተን አስብሃለሁ። ከመድረክ ከወረድን በኋላ ከዛ ከባልቻ ገጸ ባህሪ ከዛ ሙድ መውጣት አይከብደም? በቤት ሄደ ምናምን አይታገልም? እኔ ሆሬ በርሴድ ይሄ እንደ ቲያትር ነው። እሱ እንደ ቲያትር ከሆነ የተወሰነ አይደለም። እኔ በቃ ይሄን ባልቻ እንደ ቲያትር አይደለም የምሰራቸው የምጫወታቸው። ስለዚህ አሁንም ውስጤ ናቸው ባልቻ። ከመድረክ ተወሱን በቃ ቲያትር ስንሰራ እዛ ኮስቲዩም ስታወልቅ ምን ስትል ከተወሰነ ጊዜ በኋላ ባልቻ ግን እንደዛ አይደለም ከኔ ጋር በቃ ኦሬዲ ተቆራኝተዋል። በቃ ዋው ባልቻ ስለ ወሊሶስ ምን ትለናለህ ደብዬ? ከዚህ በፊት ከ73 ጀምሮ መጥቻለሁ ብለኛል። እኔ አሁን አላቃትም። አንዴ ወደ ወልቂጤ ቲያትር ለናሳይ ስንሄድ ከመጋረጃ ጀርባን ወሊሶ ላይ ቁርስ ነው ወይ ምሳ በልተናል። ከዛ ውጪ ብዙም አላቃትም። የሆነ ነገር በለንስ። በነገራችን ላይ ወሊሶ ከቀድሞ ጀምሮ የመንግስት መስሪያ ቤት የመንግስት በደርግ ጊዜም ተቋማት የመንግስት መስሪያ ቤቶች ናቸው። የንግድ ሳይሆን የመንግስት መስሪያ ቤቶች ተቋማት ናቸውና ብዙ የመንግስት ሰራተኞች ናቸው ያሉት ወሊሶ ላይና ያኔ ማለት ነው የምነግርህ። ከዛ በኋላ ደግሞ ወሊሶ እንዴት እያደገች እንዴት የተዋበች እንደሄደች ማየት ይችላልህና ወሊሶ በአብዛኛው በመንግስት መስሪያ ቤት ተቋማት ነው የምትታወቀው። የመንግስት ሰራተኛ ይበዛል ማለት ነው። ወሊሶ ይበዛል። በጣም ድንቅ የሆነ ስርዓት ያላት ከተማ ነች ወሊሶ። እና ተመልካቾቻችንን ጋብዛቸዋ መቼ መተው ባልቻ አባነብሶ ቲያትርን ማዘጋጃ ቲያትር ቤት ይዩ። እንግዲህ ባልቻን ወዲያው ምን አንተም ራስህ አለው እሱን አንተ ዝጋው መቼ ይምጡ። ባልቻ አባነብሶ ቲያትር እንግዲህ ዘውትር እሑድ በ8 ሰዓት ማዘጋጃ ፒያሳ ማዘጋጃ በሚገኘው ባህልና ቲያትር አዳራሽ ነው አይደል? ባህል አዳራሽ ይቀርብላችኋል። ኑ ትደሰታላችሁ ከልባችሁ። ባልቻ ይኸው እጅ ነስቻለሁ። እሺ ይመቻችሁ ጓደኞቼ። ከተመቻችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ዱት ማድረግ እንዳረሱ። ይመቻችሁ። ሰላም ጓደኞቼ። እንግዲህ ባልቻ አባነብሶ ቲያትርን ይዘን ወደ ትውልድ ሀገራቸው ወሊሶ እየሄድን ነው። አሁን መንገድ ላይ ለሽንት ወርደን ነው። በጣም ምርጥ ጊዜ ይኖረናል ብዬ አስባለሁ። አጠገቤ ደግሞ ጆ አለ። ጆ እስኪ የሆነ ነገር በለን። በጣም ደስ ብሎኛል። ዛሬ የባልቻ አባነብሶ ትውልድ ሀገር የሆነው ወሊሶ ላይ ዝግጅት አለ ተብሎ በአጋጣሚ ታሪካዊነቱም ከዚሁ ጋር ከባልቻ አባነብሶ ጋር ተያይዞ የመጣ ቦታ ስለሆነ በጣም ደስ ብሎኝ እየተዝናናው በጣም እጅግ በጣም ደስ ብሎኝ እየመጣው ነው። ምክንያቱም ባልቻ አባነብሶ የሁለት ዘመን ድል ባለ ታሪክ የሆኑ ጀግና አባት ናቸውና ጆዬ ከ40 ዓመት በፊት ባልቻ አባነብሶ ተሰርቶ ነበር ይባላል። ከዛም በኋላ ከ20 ከ30 ዓመት በፊትም ተሰርቷል። በእነዚህ ሁለት ጊዜዎች የመስራት አጋጣሚውን አግኝተን ነበር ባልቻ ላይ። እኔ በአጋጣሚ ከ40 ዓመት በፊት ልጅ ነበርኩኝ ልበል ወይ አልገባውም። እሺ በመጨረሻው ሰዓት ሸዋፈራው በሚሰራበት ሰዓት አይቼው ነው። ሶስተኛው ትውልድ ማለት ነው። እሱን አይቼዋለሁ። ይሄኛው አራተኛው ላይ እንግዲህ ያው እኛ ሰርተናል ማለት ነው። ከኛ ጋር ተገናኝተናል ማለት ነው። እና በጣም ደስ የሚል አጋጣሚ ነው። እኔም ካንተ ጋር በመስራቴ ከደበሽ ጋር ከአብራር ጋር ካንዲዬ ጋር ከካሜራማናችን ካንዲዬ ጋር በመስራቴ እጅግ በጣም ደስተኛ ነኝ። ፈጣሪ ምርጥ እንደሚያደርገው ሙሉ እምነት አለኝ። ባልቻ አባነብሶን ያላያችሁ ሰዎች ኑና እዩ። ዘውትር እሑድ በ8 ሰዓት ማዘጋጃ ቲያትር ቤት እየታየ ነው የሚገኘው። አሁን በቀጥታ ወደ ወሊሶ ወደ ባልቻ አባነብሶ ሀገር እናመራለን። እዛ ደግሞ የሆነ ነገር እንላችኋለን። ይመቻችሁ። አመሰግናለሁ ጓደኞቼ። አሁን ደግሞ ሰላም ጓደኞቼ፣ እንግዲህ ካስዬን አግኝቼዋለሁ። ካስዬ ብቻ አይደለም ካሳይ ገበየው ኮረሪማ
ካስዬ በጣም የምወደው የሙያ አባቴ ነው። መቤቴን በጣም ከልቤ ነው የምወደው። ሁሌ ነግረዋለሁ። ካስዬ እንግዲህ የባልቻ አባ ነብሶ ትውልድ ሀገር ወሊሶ እየመጣን ነው። ምን ትለናል? አንተ ተመላልሰህበታል። የሚገርም ነው። እኔ አሁን የገረመኝ ይሄ አገሩን አውቀዋለሁ፣ ግን ደግሞ በህይወት ዘመኔ ውስጥ ባልቻ አባ ነብሶን መሬት ላይ ቁጭ ብዬ አቧራ ቁጭ ብዬ በቆጂ ከተማ ላይ በ1979 አይቼዋለሁ። በ1979 አብራር እየሰራው ማለት ነው። አብራር እየሰራው አብራር እንደገና ተመልሶ ከ39 ዓመት ወይም 40 ዓመት በለው አብራር እዛ ጋር አለ አትይዞ አብራር አለ ሾፋር ጋር አምጣው። አብራር ደግሞ እንደገና ተመልሶ ባልቻ አባ ነብሶን እኔ ቲያትር ቤት ስራ አስኪያጁ እንጂ እዛ ቦታ ላይ ሲሰራ ማየት ለኔ በጣም መታደል ትልቅ መታደል። ካስዬ ልብህ ራሱ ወርቅ እኮ ነው አንተ። ቀጥሎ ደግሞ ምን አለ መሰለህ ባልቻ አባ ነብሶ ቲያትር ደግሞ የተከበሩት ባልቻ አባ ነብሶ አገር ላይ ቤተሰቦቻቸው መጥተው አይተው የእሳቸውን የትውልድ ቦታ እንድናይ ሙሉ አርቲስቱን ጋብዘው ስንመጣ ደግሞ ይሄ በጣም የተለየ ነውና በጣም እኔ ይሄንን ቲያትር ሰራ ካስዬ በጣም ተጨናንቄ ነው የሰራሁት። አሁን ግን እጅግ በጣም ደስተኛ እየሆንኩ ነው። ስለ ባልቻ አባ ነብሶን ጋብዝልና። ባልቻ አባ ነብሶ ሁሌ እሑድ 8 ሰዓት ላይ ጀምራል። ቲያትርና ባህል አዳራሽ እንግዲህ አሁን የመኪና ፓርኪንግ ችግር የለም። የአዳራሹ ኮምፎርታብል ነው። አካል ጉዳተኞች መሸጋገሪያ ያለው ሊፍት አለን። ይሄንን አይቶ መጥቶ ባልቻ አባ ነብሶ ዘወትር እሑድ በ8 ሰዓት ላይ ቢመጡ ያገኙታል። እናመሰግናለን። ቻው። እንግዲህ ጓደኞቼ እስቲ እንደዚህ ያለን ከተለያዩ አሁን ደበሽም አለ አብራርንም እናገኘዋለን። ይመቻችሁ። ከተመቻችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ዱት ማድረግ እንዳረሱ። ይመች ሰባ አይ ኦኬ ዘብስብዬ አማን ነው። እንዴት ነው? ሁሉ ሰላም። እንዴት አየኸው የአባ ነብሶን ሀገር ወሊሶ? በጣም የሚገርም ነው በእውነት ነው የምልህ። እሳቸው ጀግንነታቸውን ብቻም ሳይሆን ለልጆቻቸውም ትልቅ ቅርስ ነው ያስቀመጡትና በነገራችን ላይ እኔ እንደመጣን እኔ የትም ክፍለ ሀገር ቲያትር ልሰራ ሲሄድ እየዞሩ አካባቢዎችን መጎብኘት በጣም ደስ ይለኛልና ከትላንት ጀምሮ እኔ ይሄንን ሆቴል በጣም ስጎበኘው ነበርና የሚገርም ከአዳራሹ የግቢው ውበት እኛ አልተጠቀምንበትም። የሚገርም በጣም አረንጓዴ ነው። በጣም ነው የሚያምረው። በጣም ነው መንፈስ የሚያድሰው። ፈረስ ቤቶቹን አይቻለሁ። የፈረሶቹ እያንዳንዳቸው ስም አላቸው። የአዳራሹ መሰብሰቢያ አዳራሹን አይቼዋለሁ። እንግዳ መቀበያ አዳራሻቸውን አይቻለሁ። እያንዳንዱ ማረፊያ ቤቶችን ትራዲሽናል እንጨቶች በቀርከሃ በዋንዛ በጥድ የተሰሩ ናቸው። አልጋዎቹ፣ መስታወቶቹ፣ ወንበሮቹ፣ ጠረጴዛዎቹ እርግጠኛ ነኝ ነጮቹ እዚህ ከመጡ አይወጡም። እርግጠኛ ነው የምልህ እኛ እንደ ተመሰጠ ሰባዬ። እኔ በጣም ብዙ ጊዜ ሰው አንድ ነገር ምን ይገርመኛል፣ ልጅ ሆኜ ምናምን ሲል ይገርመኛል። ያው እናንተ ቶሎ ወደ ሚዲያው ስለወጣችሁ ነው። እኔ ያንተና የከበበውን ስራ መቼም አረሳው። አቶ ምን አባታችሁ ነው የምትጨማለቅ ያለ ዝም በል እንጂ አባ ለምን አይገዙትም? በሱ ስራ ነው አብዛኛው በተለይ 90ዎቹ ወጣቶች የሚያስታውሱ። እስቲ ከዛ አንድ የሆነ ነገር በልኝ በእግዚአብሔር። ባልቻ አንተ እንዲህ ብላታል አታቅፋትም እንዴ ይሏል። ማኔ ሁላንተ ነው ለምን ሞተ ጊዜ ለኔ ለአንተ አይደል እንዴ ማወራ ያለ እኮ እኔን እንዴ ምን አቶ ምን አባት ነው 10 ጊዜ ለኔ ለአንተ አይደል እንዴ ዶረለን ንገረኝ ነው የሚለው። በነገራችን ላይ ወቁ ይሄንን ስራ ስንሰራ እኔ ያሞኛል ራሴ በመሳቅ እና ቢያንስ ከአንድ ሰዓት በላይ ቀረጻ አቁመናል። በቃ ሳቁን ለመቆጣጠር ምን ለማለት ከዛ ነው ሲሪየስ ሆኜ እዛ ቦታ ላይ ገባሁት እንጂ እጅግ በጣም በቃ ካሜራማኖቹ ያቆማሉ። በቃ አንችልም እንደገና እንቀርጽ እንባቸው ይወርዳል። ነፍሱን ይማረው ዶክሌ ወንደሰን የሱ ፓርት እያንዳንዱ ለማሳቅ ቤት ፋርስ ነው፣ ቁም ነገር የለውም። እያንዳንዷን ቁም ነገር መጨበጥ ስላለባት እያንዳንዱ የተሰጠውን ካራክተር ስለተጫወተው ያቺ በትንሽ ደቂቃ የሰራናት ስራ ዛሬ ከ98 ጀምሮ እስካሁን የሚታየው በስመው እንግዲህ እኔ አሁን ድረስ ሳየው ከመጋረጃ ጀርባ ላይ ሲሰራ እኔ መቀሌ ሁላ ሄጃለሁ። አክሰንቷን በደንብ ለማምጣት 22 አይተዋል ከመጋረጃ ጀርባ። ልክ እሱንም ስንለማመድ እንደዚህ አይነት ኮሜዲ ነገሮች በተለይ እንደዚህ ይሄ ቅላጼ ድምፅን ቀይረው የምሰራቸው ነገሮች በጣም ያዝናናሉ። ማን ነው ምቀኛ የደወለብን ሰባይ? እና አንዳንዴ በጣም በቃ በነገራችን ላይ እኔ ክበበው በጣም አንዳንዴ የሚሉሃል እኮ የሰውዬ ጉራጌ ነው ይሉ አሸምሱ ሲሰራ ትግሬኛውም ሲሰራ ይሄ ልጅ ትግሬ ነው ይሉሃል። ገብቶሃል?
በቃ አለው እዛ ጋር ማወቅ ያለብህ አንተ አንድ እንደ ቲያትር ወይም እንደ ጥበብ ባለሙያተኛ ስትሆን አንድ ቲያትር መድረክ ላይ ስታቀርብ ተመልካቹ ይዞት የሚወጣው ነገር አለ። የቤት ስራውን ለሱ ነው የምትሰጠው። ትክክል። በቃ ራሱ ከተደሰተበት ያየውን ነገር መልእክቱን የሚያውቀው እሱ ነው። አንተ ያን ነገር አብራርተህ መናገር አይችልም። መልእክት ነው የምታስተላልፈው። ከተረዳ ይረዳዋል። የምችለውን ነገር ሰጣለህ ለጥበብ ሰው። ያንን ነው የተላለፉት መልእክቶች ምንድናቸው ነው መታየት ያለበት እንጂ ያቺ አክሰንቷን አይደለም መታየት ያለበት። አይደል? እኔ ብዙ ጊዜ እላለሁ ዋናው እንትን እኮ አይደለም ይሄ ብሔር ላይ መቀለድ ወይ ምናምን አይደለም። ያስተላልፈው መልእክት ምንድነው? ቁም ነገር በእንዲህ አይነት ኧረ በእናታችሁ ተውን፣ በእናታችሁ እንዴ! ሰው ስልክ ሲዘጋበት ግን ይዘዋል ይመስል በእንደዚህ አይነት ብንመለከተው ናይስ። ሰባዬ ባልቻ አባ ነብሶ ላይ እኔ እውነት በጣም ነው ያኔ ኒንጃ እስካሁን አየዋለሁ። አንዳንዴ ቲክቶክ ላይም ሲመጣ ካንተ ጋር አብሬ በመስራት ባልቻ አባ ነብሶ ላይ ከስንት ዓመት በኋላ ከ98 ማለት ከ21 ዓመት በኋላ አብረን በመስራታችን እጅግ በጣም ደስ ብሎኛል። በጣም ነው የምወደው፣ በጣም ነው የማከብር። እንግዲህ ተመልካቾችን እስቲ ጋብዝ ባልቻ አባ ነብሶ እንግዲህ ባልቻ አባ ነብሶ ዘወትር እሑድ በ8 ሰዓት በአዲስ አበባ ማዘጋጃ ባህል አዳራሽ ይቀርባል። ይሄ ቲያትር እኔ አንድ እድለኛውን ሁሉ እንገራችሁ በዛ አጋጣሚ እንግዲህ አንጋፋዎቹ እነ ደበሽ ተመስገን እና አብራር አብዶ ከ40 ዓመት በኋላ ነው። እኔ ቢያንስ የ16 እና 18 ዓመት ልጅ ሆኜ ማሰልጠኛ አይደለም እኔ ከረን አስመራ ውስጥ ነው መጥቶ ሜዳ ላይ ሲያሳዩ ያየሁት። ኧረ እባክህ አስመራ ባልቻ አባ ነብሶ ያየሁት እንግዲህ ይገርማል። ዛሬ እኔ እዚህ ቲያትር ላይ መሳተፍ ማለት ምን ያህል መታደል እንደሆነ ቃላት ያጥረኛል። በእውነት ነው የምልህ በጣም። ስለዚህ ባልቻ አባ ነብሶ ዘውትር እሑድ በ8 ሰዓት በአዲስ አበባ ባህል አዳራሽ ታያላ። ጋብዘናችኋል። መታችሁት ከትውልድ ትውልድ የሚተራረፍ ታሪካዊ ድራማ ስለሆነ ጋብዛችኋለን። እናመሰግናለን። ወዳችኋለን። እሺ ሰባይ እንግዲህ ጓደኞቼ ከሰብስቤ ጋር ባልቻ አባ ነብሶ ቲያትር ላይ በመስራት እጅግ በጣም ደስተኛ ነኝ። በነከበቦ ስራ ያው እዚህ ከላይ በማሳያችሁ ስራ ነው ሰባ ለመጀመሪያ ጊዜ ያየሁትኝ። በቃ ቆሌው ነው ሙገፍ ያለ እዚህ ክብሮም ዝበአል ቁልዓ አቶ ምን አባቱን 10 ጊዜ ገዝት ብሎ ምን አይገዝቱም ያ በጣም ወደው ስራ ነው። ሰባይ ስላገኘው አብረን ስለሰራን እጅግ በጣም ደስ ብሎኛል። እኔም በጣም አከብራለሁ። በጣም ወዳለሁ አባቴ። ወዳለሁ። እሺ